ሰላም ሰላም ቢሰዎች እንደምን ከርማችኋል? ያለው በጣም እግዚአብሔር የተመሰገነ ይሁን። ይሄን ቪዲዮ እስከ መጨረሻው አዳምጡት። በተለይ ለመካኒኮች እና ዲፎርዲ ላላችሁ ሰዎች ይጠቅማል። ይሄ መኪና እንደምታዩት ያው ዲፎርዲ ነው፣ ፒክአፕ ሃርድ ቦዲ ነው። እኔ ጋር የመጣው ያው ድምፁ ጥሩ አይደለም፣ አነሳስ ላይም ችግር አለው ብሎ ነው የመጣውና በተደጋጋሚ ያው ቅርብ ጊዜም የታደሰ ነው። በተደጋጋሚ ድምፁን ለማምጣት ብዙ ስራ ተሰርቷል። ቫልቭ አጀስትመንት፣ ክሊራንሶች ምናምን ቼክ ተደርጓል። ግን ትልቁን ችግር ሁሌም የምናገረውን ነገር ላሳያችሁ። ይሄ እንደምታዩት ይሁት ቫልቮ ላይ የመጣው እዛ አራተኛ ቤት ይሁት ወታችም ያሉትን ይዋቸው። እነዚህ ቫልቮላው እንደዚህ እንዲገጭ ያደረገበት ዋናው ምክንያት ሲሊንደሩ ኦቨር ስፒናሪ ስለተደረገ ወይም ስለተጠረቀ ቶፑ ወደ ላይ ከፍ ይላል ማለት ነው። ስለዚህ መኪናው ምንም አይነት አጀስትመንቱ ቆንጆ ቢሰራ ድምፁ አይመጣም ማለት ነው። በቃ ወፍጮ ቤት ነው የሚሆነውና ብዙ ጊዜ ሲሊንደር መጠረግ የለበትም ብዬ ቪዲዮዎች ሰርቻለሁና በውስጥ በኩል ብዙ የማሽነሪ ቤት ልጆችም ለምን እንደዚህ ትላለህ፣ ወፍራም ጋስኬት መጠቀም ይቻላል፣ ከተጣመመ ምን ይደረጋል ምናምን። ብዙ ጊዜ ሲሊንደር አይጣመምም። ለምን? ይሄ ካስት ስለሆነ አቅም አለው፣ ሙቀት ይቋቋማል። ቴስታታው ነው የሚጣመመው፣ አልሙኒየም ነው። ቴስታታውን ቢጠረብ ይሄናል እንደዚህ አይነት ኢፌክቶች አይፈጥሩም። እና ዲፎርዲ ሞተር ከታደሰ በኋላ ድምፁ ከፋለ ጎላ ምናምን የሚሉ ጥያቄዎች የሚመጡት አንደኛው ብዙ ምክንያቶች አሉ። አንደኛው ይሄ ነው። ይሄ መኪና እንግዲህ ያው ታድሶ አልሰራም፣ ብዙ ድምፁ ሊመጣ አልቻለም። እንደምታዩት ቫልቮላውን ራሱ ምን ያህል ሲመታው እንደነበረ እነዚህም ቫልቮች ይዋቸው በጣም ዝቅ ያሉ ነው። ብዙ ጊዜ እንደዚህ አይነት ስራዎች ተሰርተው የሚሄዱት ወደ ክፍለ ሀገር አካባቢ ነው። ክፍለ ሀገር መካኒኮች የሚቸገሩበት ነገር ነው። ሙሉ ስራ ይሰራ ተብሎ ወደ ማሽኑ ይላክና ያው ማሽኑ መንቀሳቀስ ስላለበት ሙሉ ስፒናሪ ሁሉንም ነገር ኮሎም መፋቅ ማይችሉ በፖሊሽ የሚመለሰውን 025 የነበረውን 050 አስገብተው ነው የሚልኩላቸው እና እነዚህ ነገሮች ጥንቃቄ ይደረጉ። ድምፁ አሪፍ አይሆንም ብዙ ጊዜ ሲጠረግ። የዚህ ደግሞ የባሰ ነው። እንደምታዩት ቶፕ እስኪገጭ ማለት ነው። በዚህ ጉዳይ ላይ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። አቡሽ ነኝ ከአቡሽ ጋራጅ። ወዳችኋለሁ።